ስዊድኗ ጎተንበርግ ከተማ የነበረኝ የሁለት ቀን ቆይታ ምን ይመስላል የሚለውን በዚህ ቪዲዮ አሳያችኋለሁ። ከተማዋ ላይ የደረስኩት ወደ ማመሻሻው አካባቢ ነበረ። በምታዩት መልኩ የምትገርም የሰንሴት ማየት ችያለሁ። ከዚህ ከተማ ማለት የምፈልገው ወይም ደግሞ የምችለው ነገር ቢኖር ከተማዋ ብቻ ሳቷን ሰዎቹም ጽድት ያሉ ናቸው። ለንደን ምኖር ቢሆንም አይ ቲንክ በፋሽን እንዲሁም ደግሞ ጽድት ባለ ደረጃ አይ ቲንክ የጎተንበርግ ከተማዎች ያስንቃሉ። ምሽታቸው በተወሰነ መልኩ ከለንደን ጋር ኮምፔር ሲደረግ ሰርፕራይዝ ያደርጋል። ሁሉ ነገሮች ቀድመው ነው የሚዘጉት። አይ ቲንክ ከ8 ፒኤም በኋላ ሱቆችም ሆነ ብዙ ነገሮች ይዘጋሉ። በዛ ረገድ ትንሽ ሰርፕራይዝ ያደርጋል። ሌላው በጣም ሰርፕራይዝ ያደረገኝና ደስ ያለኝ ነገር አይ ቲንክ ሃይላንድ ገዝታችሁ አጠጡም፣ ሲንክ ቧንቧ ከፍታችሁ ነው የምትጠጡት ውሃ። በነጋታው እንግዲህ ወደ ማንቸስተር ዩናይትድ ሆቴል ወዳረፉበት ሄደን እነዚህን ሀበሾች አገኘን። ተጫዋቾቹ ሲወጡ እየጠበቅን ነው። ተጫዋቾቹን በዚህ መልኩ ወጡ። ሲወጡ አይፈርሙላችሁም፣ ወክ አድርገው ይመለሳሉ ብለውናል። በዚህ መልኩ የተጫዋቾቹን ስም እየጠራሁን አሪፍ አቀባበል እያደረግላቸው ነበረ። ብራያን ምቤሞና አማስም ጨብጠውኛል። ቪዲዮን በደንብ አድርጋቸው ይዩት። Mr. Assis, ብሬኖንም ሚስተር አሲስ ብዬ ኮል አድርገዋለሁ። አማዲኒዮን ሳልጠራው Amas, ሶቦዝ ላይ ምን ያደርጋል? የተጫዋቾቹ ለ15 ደቂቃ ኩዊክ ወክ ይወጣል ተብሏል። በዚህ መልኩ ሁሉም ተጫዋቾች ወጡ። Jody. የሚገርመው እዚህ ቦታ ላይ ከጠዋቱ 7 ሰዓት 7 AM ድረስ ሲጠባበቁ የነበሩ ሰዎች ነበሩ። እኔ ግን ላክሊ ተጫዋቾቹ ከመውጣታቸው ከ10 ከ20 ደቂቃ በፊት ነበር የተገኘሁት። እንደምታዩ ተጫዋቾቹ ወክ አድርገው እየተመለሱ ነው። ከምን ያክል ተጫዋቾች ጋር ሰልፊ ይገጥመኛል። ማሊያ ኤክስትራ አልያዝኩም። ደረቴ ላይ አንዳንድ ተጫዋቾችን ለማስፈረም ሞክራለሁ። ነገር ግን ኤማችን ለጎት ከሆነው ዲያጎ ዳሎት ጋር ሰልፊ መነሳት ነው። የመጀመሪያ ሰልፋችን ከማን ጋር ነው የሚሆነው ምንል ከሆነ በምትት መልኩ አይ ቲንክ ጆኒ ኤቫንስ በዚህ መልኩ እየፈረመ ነው። የመጀመሪያ ሰልፋችንን በጆኒ ኤቫንስ ጀምረነዋል። ስቲቭ ሆላንድንም ሀይ እያልኩት ነው። ምክትል አሰልጣኙ የማንቸስተር ዩናይትድ ደጋፊ ነው ሲባል ሰምቻለሁ። አዲሱ ፈራሚያችን ቲለመንስን እየጀነጀንኩት ነው። ለስ ዱ ዘ ሰልፊ በማለት እሱም ተስማምቶ በዚህ መልኩ ፈገግ ብሎ ዌልካም ቱ ዘ ክለብን ብየዋለሁ። ሌላኛው አዲሱ ፈራሚያችን ሳንቶስንም እሱ እጄን ግጨኝ ብየው ላሻለኝ። ሀጂንም ሰልፊ አንስተናል። አሁን ዘ ጎት ኢዝ ካሚንግ ሰው ሁላ እየጮኸ ነው ብሩኖ እያለ እኔም እየቀወጥኩት ነው ብሬኖ እያልኩኝ። በዚህ መልኩ አጠገብ ያለችው ልጅ ኦልሞስት ሺ ወንስ ቱ ክራይ ቲሸርቷ ላይ ምንድነው ማሊያ ላይ ሊፈርምላት ነው። ማሊያውን ያዡ ሲላት እኔ ረዳታለሁ ብዬ ይህንን አልኩትኝ። ስለ ያለፈው ሲዝን 21 አሲስቱ እሱም በዚህ መልኩ ስቆ በዚህ ሲዝን ዋንጫ የመብላት ህልማችንን እናሳካለን ብሏል። ተስፋ አረጋለሁ ብሏል። እንደምታዩትም የሚገርም ሃንድሼክ ገጥሞኛል። ብሬኖ ኦፍ ኮርስ አይ ሃቭ ቱ ዌት ዘ ዋን ኤንድ ኦንሊ ዘ ጎት ሂምሰልፍ ዲያጎ ዳሎት ዲያጎ ዳሎትን ካስፈረም ምንድነው ከሰልፍ ከተነሳው በኋላ ለሌሎች ቦታውን ለቅቄ በዚህ መልኩ ወደ ማች ዳይ እንደመሆኑ ወደ ጨዋታው ወደሚተላለፍ ምንድነው ቢደረግበት ስቴዲየም እየሄድን ነው። ቀደም እያልኩት ጎተንበርግ የምትገርም ከተማ ናት። ምንም እንኳን በሁለት ቀን ይህን ያህል ብዙ ነገሮችን ባላይም ቀደም እየጠቀስኳቸውን በጣም ክሊን የሆነች ከተማ ናት። ቆሻሻ ሆምለስ ፒፕል መሬት ላይ አታይም።
ኢቭን ወጣቶቹ እንዴት አይነት ኩል አለባበስ ነው የሚለብሱ፣ ጽድት ያሉ ናቸው። እንደ ዩኬ ወይም ደግሞ እንደ ለንደን ትራክ ሱት አድርጋ ለመዘነጥ የሚሞክሩት በዛ መልኩ አይ ቲንክ ስዊድን ትመቻለች። ይህ ማንቸስተር ዩናይትድ እንግዲህ የሚጫወትበት ስቴዲየም ኡልቪ ይባላል። በጣም ታሪካዊ ስቴዲየም ነው። አይ ቲንክ በ1958 ይመስለኛል የዓለም ዋንጫ ለማዘጋጀት ስቴዲየሙ የተከፈተው። ከዛ በኋላ ብዙ ፋይናል ጨዋታዎችን አድርጓል። ከነዛ መካከል ኦፍ ኮርስ በ1983 አበርዲን ለመጨረሻ ጊዜ ሪያል ማድሪድ በአውሮፓ ጨዋታዎች ላይ የተሸነፈው እዚህ ስቴዲየም ላይ ነበረ። በምታዩት መልኩ ስቴዲየሙ ፓክ ነው። እንዲሁም ደግሞ ከስቴዲየሙ ዙሪያ ብዙ የማንቸስተር ዩናይትድ ደጋፊዎች ይገኛሉ፣ እየቀወጡት ነው። የሰዓታችን ደርሷል። እንግዲህ ወደ ስቴዲየም ለመግባት ቦርሳችንን፣ ካሜራችንን አስፈትሸን ከጸጉር እስከ አውራ ጣታችን ተፈትሸን በዚህ መልኩ ልንገባ ነው። ትኬታችንን በዚህ መልኩ ስካን አድርገን ወደ ስቴዲየሙ ገብተናል። ይህ ስቴዲየም የተለያዩ ከእግር ኳስ በተጨማሪ የተለያዩ ኢቨንቶችን ያስተናግዳል። ከኳስ በተጨማሪ የሙዚቃ፣ የአትሌቲክስ፣ የቦክሲንግ እንዲሁም ደግሞ ብዙ ኮንሰርቶች ይደረጉበታል። 45,000 ደጋፊዎችን የመያዝ አቅም አለው እግር ኳስ ከሆነ። ነገር ግን የሙዚቃ ኮንሰርቶች ከሆነ እስከ 75,000 የሚል ነገር አይቻለሁ። ተጫዋቾች እየገቡ ነው። የማንቸስተር ዩናይትድ ተጫዋቾች እያሟሟቁ ነው። የተቀመጥኩበት ቦታ ከዲጄው ጀርባ ነበረና በሙዚቃ አናታችንን ሊያፈነዳው ነበረ። ካጠገቤ የፒኤስጂ ደጋፊዎች ናቸው ያሉት። ሻሼም እያለ ነው። ፒኤስጂዎች ሲገቡ የሻሼ ሙዚቃ ተከፍቷል። ተጫዋቾች እየገቡ ነው። በጣም ኢንትረስቲንግ የሆነ ጨዋታ እንደሚሆን ምንም ጥርጥር የለውም። በተለይም በሁለቱም ተጫዋቾች መካከል ወሳኝ የሚባሉ ተጫዋቾች ከዓለም ዋንጫ ተመልሰው በዚህ ስኳድ ውስጥ መካተታቸው በጣም ደስ ይላል። እነ ቴሌማንስ፣ እነ ብሬኖ በፒኤስጂ በኩል እነ ቪቲኒያ፣ እነ ጆዋ ኔቬስ በዚህ መልኩ እንግዲህ ፓክ ሆኗል። 45,000 ደጋፊዎችን የያዘ ይመስለኛል። ጨዋታው እንደተጀመረ በ2 ደቂቃ ፒኤስጂ ጎሎች አስቆጠሩ። ካጠገብ ያሉት የፒኤስጂ ደጋፊዎች ሴሌብሬት እያደረጉ ነው። የሚገርም ፉትቦል ነበር የተጫወቱት። እኔ ካለውበት ቦታ የሚገርም ቢውልድ አፕ አድርገው በኢብራሂም አይ ቲንክ የምትገርም ጎል አስቆጥሯል። ገና በ2 ደቂቃ በ2 ደቂቃ 1-0 መምራት ቻሉ። ማንቸስተር ዩናይትድ ምንም እንኳን ከጎሏ በኋላ በጣም ጥሩ ተጫውቷል። ብራያን ምቤሞን በዚህ መልኩ ጎሏን ከማስቆጠር ባለፈ የምትገርም ፍሪ ኪክ አግኝቶ ሴቭ ተደርጎበታል። የማንቸስተር ዩናይትድ አይ ቲንክ በፕሪሲዝን ካረጋቸው ጨዋታዎች ምርጡ ጨዋታ ለኔ ይህ ነው። የሚገርም ፉትቦል ተጫውተናል። በጣም የሚገርም በቢልድ አፕ ላይ ኋላ መስርተን የምንጫወትበት መንገድ በጣም ጥሩ ነው። እንዲሁም ደግሞ ፕሬስ እናረግ ድንቅ ነበረ። ብራያን ምቤሞ ያስቆጠራት የአቻነት ጎል በዛ መልኩ ነበረ የተገኘችው። እንደምታዩት ሀላል ፉትቦል ይላል። እንደ አንዳንድ ቡድኖች ባሱን ገትረን አይደለም የምንጫወተው። ማንቸስተር ዩናይትድ 1 ፒኤስጂ 1 የሚገርም ፈርስት ሃፍ ነበረ ያየነው። የመጀመሪያዎቹን 5 ደቂቃዎች ሃርት አታክ አድርሰውብን ነበረ ፒኤስጂዎች በ2 ደቂቃ ጎል አስቆጥረው። እንዲሁም በመጀመሪያዎቹ 5 ደቂቃ በነ ካቫርስካሊያ በኩል ሚድፊልደር ላይ እነ ሉሉ የሚገርም ፉትቦል እየተጫወቱ ልብ ትርታችንን ከፍ አድርገውት ነበር። ነገር ግን ማንቸስተር ዩናይትድ አይታማም። ውጤቶችን ጨዋታዎችን በመቀልበስ አይ ቲንክ ከመጀመሪያዎቹ 10 ደቂቃዎች በኋላ በተለይ ሜሰን ማውንት ከወጣ በኋላ በጣም የተሻለ ተጫውተናል። ባሱን ገትረው እንዲጫወቱት ያደረግነው እኛ ነበርን። ኤኒዌይስ የጨዋታ ግምታችሁ ምንድነው? የኔ ይህንን ጨዋታ 3-1 እናሸንፋለን የሚል ነው። ተጫዋቾች እየገቡ ነው ሰከንድ ሃፍ ላይ።
ሰከንድ አፉ 3-1 ብዬ እንደገመትኩት ባይሆንም አይ ቲንክ በጣም ከፒኤስጂ የተሻለ ጥሩ ተጫውተናል። በጨዋታውም የመጨረሻ ደቂቃ አይ ቲንክ በብሩኖ ፈርናንዴዝ በነ ቲለመንስ የሚገራርሙ የጎል ዕድሎችን አግኝተን ነበረ። በተለይም ደግሞ ብሩኖ ፈርናንዴዝ በጨዋታው የመጨረሻ እንቅስቃሴ የሚገራርሙ እንቅስቃሴዎችን አድርጓል። ፒኤስጂዎቹም ቢሆኑ አይ ቲንክ በሙከራ ደረጃ ከዩናይትድ የተሻሉ ነበሩ። የታይለር ፍሌቸር ላይ የሳታት ኳስ ለሼሌ ሲያቀብለው የሳታትን ኳስ በዚህ መልኩ እያበድኩ ነው። ፍሌቸር ሁለቱ የፍሌቸር ልጆች ደፍረት ለማንቸስተር ዩናይትድ የሚመጡ ተጫዋቾች አይደሉም፣ ምንም እንኳን ወጣት ቢሆኑ። ሌላው ማንቸስተር ዩናይትድ በዚህ መልኩ የምትገርም የጎል ኦፖርቹኒቲ አግኝቶ ሳይጠቀምበት ቀርቷል። ዋይ እያልኩ እያበድኩ ነው። ኦቨርኦል የሚገርም ጨዋታ ያየንበት የሚገርም ፐርፎርማንስ ያየንበት ጨዋታ ነበረ። ማሸነፍ ብንችል ኢቭን በፔናልቲ ሄደን ማሸነፍ ብንችል ደስ ይል ነበር። ነገር ግን ዋን ድሮ ኢዝ ናት ባድ ሪዛልት። በተለይም አብዛኞቹ ተጫዋቾቻቸው የመጀመሪያ ሙሉ ጨዋታቸው እንደመሆኑ ስለ ጨዋታው ያለኝን ሙሉ ሀሳብ መስማት የምትፈልጉ ከሆነ ይህንን ዩቲዩብ ቪዲዮ ቼክ አድርጉት። ይህን ይመስላል እንግዲህ የጎተንበርግ የሁለት ቀን ቆይታችን። የሚገርም ቭሎግ ነበረ። ሆፕፉሊ በቀጣይ ተመሳሳይ አይነት ቭሎጎችን ለእናንተ ይዤ ከሰታለሁ። በያላችሁበት መልካም ቆይታ።